ውድ ዩቲዩብ ቻናል ቤተሰቦቼ እንኳን ደህና መጣችሁልኝ። እንዴት ናችሁልኝ? ዛሬ በጣም የሚጣፍጥ ቀላል ቆንጆ ሩዝ በስጋ እንሰራለን። በመጀመሪያ ድስታችንን እንጥዳለን። ከዛ ዘይት እናደርጋለን። ዘይቱ ጋል ሲልልን ስጋችንን እንጨምራለን። አጥንት ማለት ነው፣ በደንብ ስጋ ያለው ዘይቱ ጋል ማለት አለበት። ዘይቱ ሳይግል ከጨመርነው አጥንቱ ውሃ መፍጠር ይጀምራል። ስለዚህ ለመጠበስ ረጅም ሰዓት ነው የሚፈጅብን፣ ጣዕሙም ይወጣል። ውሃ መጥፋት ከጀመረ የተወሰነ ደቂቃ ካቆየነው በኋላ እንደዚህ ከስሩ ቀላ ሲልልን እንገለብጠዋለን። ሁሉንም እንደዚህ ከገለበጥነው በኋላ ከስርም በተወሰነ መልኩ ቀላ እንዲል እናደርገዋለን። በመቀጠል ሽንኩርት እንጨምራለን፣ ቀረፋ እንጨምራለን፣ ቁርንፉድ፣ ሂል እናደርጋለን። ከዛ ይህንን አንድ ላይ ከስጋው ጋር የተወሰነ ደቂቃ እንጠብሰዋለን። ሽንኩርታችን ከስጋው ጋር እንደዚህ ቀላ ብለው ከበሰለልን በኋላ ነጭ ሽንኩርት እንጨምራለን፣ ዝንጅብል እንጨምራለን። ዝንጅብልና ነጭ ሽንኩርቱንም የተወሰነ ደቂቃ አንድ ላይ እንጠብሰዋለን። አሁን እርድ እንጨምራለን። በርበሬ ሳይበዛ ትንሽ ለከለር ብቻ እንዲሆን፣ ሩዛችን እንዳያቃጥል። እርድና በርበሬያችንንም ትንሽ ደቂቃ ብቻ እንጠብሰዋለን አንድ ላይ። አሁን እርዳችንም በርበሬውም ሁሉ ነገር ተጠባብሷል። ስለዚህ መጨረሻ ላይ ውሃ እንጨምራለን። ውሃችንን ካደረግን በኋላ እስኪንተከተክ ጠብቀነው፣ ልክ መንተክተክ ሲጀምር አነስተኛ ሙቀት ላይ አድርገን ክድን እናደርገዋለን። አነስተኛ ሙቀት ላይ ስታደርጉት የስጋውን መረቅ ራሱ አይመጣውም፣ ጣዕሙም አይሄድም። ቀስ እያለ ሙክክ ነው የሚለው። ኃይል ጨምራችሁ ስጋ ስታበስሉ ግን ትር ነው የሚለው። ስለዚህ አነስተኛ ሙቀት ላይ አድርገን ካበሰልነው በኋላ የሩዝ ቅመም ካለን እንጨምርበታለን። ከሌለን ከሙን እና የድንብላል የተፈጨ እናደርጋለን። ሎሚ እንጨምቃለን ሳናበዛ። ቃሪያ ለጣዕም እናደርጋለን። ጨው እናደርጋለን። ይህንን አንድ ላይ እናዋህዳለን። በመጨረሻ ሩዝ ለ1 ሰዓት ጥብ ተደርጎ የተዘፈዘፈ ሩዝ እንጨምራለን። ከዛ ለሩዛችን እንዲያበስልልን ውሃ እናደርጋለን። ብዙም ሳይበዛ ትንሽ ከሩዙ ከፍ ያለ። አሁን የጋዛችንን ኃይል ጨምር አድርገን ተክተክ እንዲል እናደርገዋለን። ልክ እንዲምን ተክተክ ሲጀምር አነስተኛ ሙቀት ላይ አድርገን ክድን እናደርገዋለን። ልክ ሩዙ ውሃው መምጠጥ ትንሽ ሲቀረው የፉድ ከለር ወይም ደግሞ ዛፍራን ካላችሁ እንደዚህ ከውሃ ጋር ቀላቅላችሁ ተጨምሩበታላችሁ።
በውሃ ከሆነ ዛፍራን ከሌላችሁ ሎሚም ትንሽ ብትጨምሩበት ጥሩ ቃና ይሰጠዋል። ከዛ መልሰን ክድን እናደርጋለን። ሩዛችን እንደዚህ በስሏል። መጨረሻ ላይ እሳታችንን እናጠፋለን። ከፈለግን እንዲገስትር ላይ እሳት ወይም ከሰል አድርገን ጭሱ የወጣ ዘይት አድርገን ክድን ስናደርገው ስሞክድ ያደርግልናል። ልክ ግሪል የተደረገ ቃና ይሰጠዋል ለሩዛችንም ለስጋችንም። ከዛ ክድን እናደርገውና ጭሱ እስኪጠፋ እንጠብቀዋለን። ያው በመጨረሻ ሩዛችን ደርሷል። ወደ ትሪያችን ግልብጥ እናደርገዋለን። ያው እንዴት እንደሚያምር ሽታው ራሱ በጣም ነው ደስ የሚለው። እንዳልኳችሁ የሩዝ ቅመም ከሌላችሁ የድንብላል የተፈጨውንና ከሙን ብትጠቀሙ የቅመም ሻይ ቅመሞቹን ደግሞ ደስ የሚል ቃና ነው የሚሰጠው። በጣም የሚጣፍጥ በጣም ቀላል አሰራር ነው። እናንተም ቤታችሁ ሰርታችሁ ሞክሩት። ስለተከታተላችሁን ከልብ አመሰግናለሁ። አስተያየታችሁን ጻፉልኝ። ቪዲዮን ከወደዳችሁት ላይክ ቻው